ኢትዮጵያ ውስጥ አውትሶርሲንግ ካምፓኒ ለመክፈት አስባችኋል? እንግዲህ በዚህ ቪዲዮ ለማንሳት ሞክረው ከወር እስከ ወር የሚኖሩባችሁን ወጪና እንዲሁም ደግሞ መጀመሪያ ላይ ልክ ካምፓኒውን ስከፍቱ ካፔክስ የምንለው መጀመሪያ ወጪያችን ምን ያህል ነው የሚለውን ለማንሳት ሞክራለሁኝ። ሰላም፣ እንዴት ናችሁ? ነብዩ ዘካሪያስ እባላለሁኝ፣ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥመው የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። በመጀመሪያ ደረጃ ይሄ ካፒታል ኤክስፔንዲቸር የምንለው ምንድነው የሚለውን ዲፋይን ለማድረግ ያክል መጀመሪያ ላይ ልክ ድርጅት ስንከፍት ዋን ታይም ኮስት የምንላቸው ናቸው። ለምሳሌ ለላይሰንስ የምናወጣው፣ ለፈርኒቸር የምናወጣው፣ የተለያዩ ኮምፒውተሮችን ለመግዛት የምናወጣው ካፔክስ እንለዋለን። እሱ አንድ ጊዜ የሚወጣ ወጪ ስለሆነ ካፔክስ ተብሎ ይመደባል። ሁለተኛው ደግሞ ኦፕሬሽናል ኤክስፔንዲቸር የምንለው ወይም ደግሞ ኦፔክስ እያሉ የሚጠሩት ነው። እሱ በየወሩ ሪከር የሚያደርጉ ኮስቶች ናቸው። ተደጋጋሚ ለረጅም ጊዜ በየወሩ የምናወጣቸው ኮስቶች ኦፔክስ እንላቸዋለን። ብዙ ጊዜ አውትሶርሲንግ ካምፓኒ ስንከፍት ወጪዎቻችን ወይ ካፔክስ ናቸው ወይ ኦፔክስ ናቸው፣ ከሁለቱ አያልፍም። በዛሬው ቪዲዮ ላሳያችሁ የምሞክረው የመጀመሪያውን ክላይንት እስከምናገኝ ድረስ ምን ያክል ኮስት ያደርገናል አውትሶርሲንግ ካምፓኒ ከፍተን የመጀመሪያውን ክላይንት እስከምናገኝ ድረስ ምን ያህል ኢንቨስትመንት ይጠበቅብናል የሚለውን ለማንሳት ሞክራለሁ ማለት ነው። ካፔክስ ወይም ደግሞ ዋን ታይም ኢንቨስትመንት የምንላቸው እነማን ናቸው የሚለውን ለመዘርዘር ያክል ቢዝነስ ሬጅስትሬሽን ወይም ደግሞ ከንግድ ፍቃድ ጋር የተያዘ ከላይሰንሲንግ ጋር የተያዘ ኮስት ነው። እሱን እስከ 20 ሺህ ብር ብዬ ይዤዋለሁ። ያው እዛ አይደርስም ወጪው፣ ግን የትራንስፖርትም የምንም ደምረን ከያዝ ነው እስከ 20 ሺህ ብር ብለን እንያዘው። ሌላው ደግሞ የመጀመሪያው ካፔክስ ውስጥ የሚገባው በተጨማሪ ኮምፒውተር እና የተለያዩ ኢኩዊፕመንቶችን መግዛት አለብን። የአውትሶርሲንግ ካምፓኒ ልንጀምር ስለሆነ ስቲል ጠበብ ያለ ቲም ቢኖረንም 2-3 ፒሲ ያስፈልገናል። ለሱ እስከ 120 ሺህ ብር መድቤያለሁኝ። ከዛ ደግሞ ኢኒሻል ብራንዲንግ እና ዌብሳይት የተያዙ ሎጎ ማሰራት ምናምን የመሳሰሉት ወጪዎችን ስቲል ከአውትሶርሲንግ ከምናቋቁመው ኮፋውንደሮች መካከል ቴክኒካል ሰዎች ይኖራሉ በሚል ግምት ለሱ ያስኩት በጀት እስከ 50 ሺህ ብር ነው። ሌላው ኦፊስ እና ፈርኒቸር ነው። ሌላ ከሴታፕ ጋር የተያዘ ወጪ ማለት ነው። እሱን እስከ 100 ሺህ ብር ይዤዋለሁ። ስለዚህ ለካፔክስ ወይም ደግሞ የመጀመሪያ ላይ ኢንቨስት የምናደርገውን ወጪ በድምሩ ያስኩት 290 ሺህ ብር ነው፣ ወይም ደግሞ $2231 አካባቢ። ያው የያዝኩት ሬቱን $1 በ130 ብር አካባቢ ይዤ ነው። $2231 አካባቢ ይመጣል። ካፔክሳችን ወይም ደግሞ መጀመሪያ ላይ ሴታፕ ለማድረግ የምናወጣው ወጪ ይሄን ያህል ይሆናል። ሁለተኛው ደግሞ በየወሩ የሚወጡት ወይም ደግሞ ኦፕሬሽናል ኤክስፔንስ የምንላቸው ናቸው። በየወሩ የሚወጣው የመጀመሪያው የዴቨሎፐር ሳላሪ ነው። ይሄኛው መያዝ ያለባችሁ ከኮፋውንደሮቹ መካከል ዲቨሎፐር የለም ብለን ካሰብን ያው የዲቨሎፐር ሳላሪ ይኖርብናል። ግን አብዛኛውን ጊዜ ያው አንደኛው ኮፋውንደር ስለሚሆን ይሄ ወጪ ላይኖርብን ይችላል። ለዲቨሎፐር ያስኩት 50 ሺህ ብር ነው። ሁለተኛውና ደግሞ ዋና ከምላቸው ሰዎች መካከል ኤስዲአር ወይም ደግሞ ቢዝነስ ዲቨሎፕመንት እና ኤስዲአርን እንደ አንድ ላይ አንድ ሰው በዚህ ሰዓት መጫወት ይችላል። ኮልድ ኮል የሚያደርግልን ሰው ማለት ነው። 30 ሺህ ብር ይዣለሁ ለሱ። ኦፊስ ሬንት 20 ሺህ ብር ይዣለሁኝ። ያው ኦፊስ ሬንትም የመጀመሪያው ኦፊስ ሴታፕን ያነሳ ነው። አሁን ሬንት ነው፣ በየወሩ የቤት ኪራይ የምንከፍለው ነው፣ የኦፊስ ኪራይ የምንከፍለው ነው። 20 ሺህ ብር ይዣለሁኝ። ኢንተርኔት እና የተለያዩ ዩቲሊቲዎች 4 ሺህ ብር ይዣለሁኝ። ለኮልድ ኮል እና ለሊድ ጄኔሬሽን የሚያስፈልጉን የተለያዩ ቱሎች ከዚህ በፊት እንዳነሳውላችሁ አፖሎ፣ ዙም፣ ኢንፎ ምናምን የሚባሉ የተለያዩ ቱሎች አሉ። ለነሱ እስከ 39 ሺህ ብር ይዣለሁኝ በወር። እንደገና ምንድነው የተለያዩ ወጪዎች ሚስላኒየስ የምንላቸውን ወጪዎች ማይታሰቡ እንደ ሶፍት እንደ ምናምን ያሉ ወጪዎች የምናወጣ ከሆነ ለነሱም 3000 ብር ይዣለሁኝ። በጥቅሉ ለኦፕሬሽን ፐር መንዝ የምናወጣው እስከ 146 ሺህ ብር ይሆናል ብዬ ለመያዝ ሞክሬያለሁኝ። ከዚህ በመቀጠል ደግሞ የሪሊስቲክ የሆነ ታይም የመጀመሪያውን ክላይንት ለማግኘት ምን ያህል ጊዜ ይፈጅብናል የሚለው ነው ማለት ነው። የመጀመሪያው ካፔክሱን አወራን። ለማስጀመር ኢኒሻሊ የምናወጣቸው የፈርኒቸር የላይሰንስ ምናምን የመሳሰሉ ኮስቶችን አነሳን። ከዛ ደግሞ በየወሩ 146 ሺህ ብር እያወጣን ነው። ይሄንን ወጪ እያወጣን ምንም አይነት ሪቨኒው ጀነሬት ሳናደርግ እስከ ስንት ወር ድረስ ልንሄድ እንችላለን የሚለው ኢን አቨሬጅ በአውትሶርሲንግ
ከ4 ወር እስከ 1 ዓመት ድረስ ሊቆይ ይችላል። አንድ አዲስ ክላይንት ሳናገኝ እንደጀመርን 4 ወር እስከ 1 ዓመት ድረስ ሊፈጅብን ይችላል። 6 ወር ይፈጃል ብለን ራሱ ብንይዘው 6 ወር ምንም ክላይንት ሳናገኝ እንቆያለን ብለን ብንይዘው ከዛ በኋላ ለ6 ወር ያወጣነውን ወጪ ለመያዝ እንሞክር። ያ ማለት ቶታል ኢኒሻል ኢንቨስትመንታችን ብለን ብንይዘው የመጀመሪያውን ክላይንት እስከምናገኝ ድረስ ያወጣነው ኢንቨስትመንት ብለን ብንይዘው የካፔክሳችን ያው እሱ ዋን ታይም ስለሆነ አይቀያየርም 290,000 ቅድም ያነሳነው ነው። በመቀጠል ደግሞ ኦፔክስ ወይም ደግሞ ኦፕሬሽናል ኤክስፔንሳችን ኤክስፔንዲቸራችን 146,000 በወር ሲባዛ በ6 ወር ውስጥ ወደ 876,000 ብር አካባቢ ወጪ እናደርጋለን። ይህ ማለት $6,738 አካባቢ ቶታል ኢንቨስትመንታችን የሁለቱንም የካፔክሱንም የኦፔክሱንም ስንደምር $1,166,000 ወይም ደግሞ ወደ $9,000 ሞር አኩሬት ለመሆን 8,969 አካባቢ ነው በኔ ሂሳብ። እንደዛ አካባቢ ያስወጣናል የመጀመሪያውን ክላይንት እስከምናገኝ ድረስ ማለት ነው። ይህንን ኦፕሬሽን ስናካሄድ ኪ ኢኒሻል ፐርሰናል የምንላቸው እነማን ናቸው፣ መኖር አለባቸው ብለን የምናስባቸው ሰዎች እነማን ናቸው የሚለውን ለማንሳት ልሞክር። ፋውንደሩ ኦብቪየስሊ ያስፈልጋል። ፋውንደሩ ወይም ሲኦ ስትራቴጂ በማውጣትና ክላይንቶችን ዲል ክሎዝ በማድረግ ያስፈልጋል። ሁለተኛው ደግሞ ኤስዲአር ነው ወይም ደግሞ ቢዝነስ ዲቨሎፕመንት ማናጀር። አሁን ገና ኢኒሻል ፌዝ ላይ ስለሆንን አንድ ሰው ሁለቱንም ሮል ሊጫወት ይችላል። ዳታውንም ከነዚህ ከዳታ ከምንገዛባቸው ፕላትፎርም መግዛት፣ ከዛ ደግሞ ኮልድ ኮል ማድረግ፣ ከዛ ቀጥሎ ያሉትን የሴልስ ሚቲንጎችን መግባት ጭምር አንድ ሰው ይህን ሮል መጫወት ይችላል። ቅድም እንዳልኳችሁ ሶፍትዌር ዲቨሎፐር ግዴታ ነው ያስፈልገናል፣ ወይ ኮፋውንደራችን ሲቲኦ ሊሆን ይችላል። በመቀጠል ደግሞ እዚህ ጋር ያለውን ይሄ ኦፕሬሽናል ማናጀር ሲኦም ደርቦ መያዝ ይችላል። ስለዚህ ብዙም እንደ አንድ ፉል ታይም ሰው ላንይዘው እንችላለን፣ ግን ኦፕሬሽናል ማናጀር ያስፈልገናል። ሌላው ደግሞ ፐርታይም ፋይናንስ ላይ የሚሰራልን ይህንን አውትሶርስ ልናደርገው እንችላለን። እነዚህን ሰዎች ይዘን ቅድም ያልኳችሁን ኢኒሻል ኢንቨስትመንት ይዘን የአውትሶርሲንግ ካምፓኒ መጀመር እንችላለን ማለት ነው። አብዛኛውን ጊዜ ደግሞ የሚሰሩ ኮመን ሚስቴኮችን ላንሳላችሁ። ብዙ ጊዜ አዲስ አውትሶርሲንግ ካምፓኒ ወይም አዲስ ስታርታፕ ሰዎች ሲጀምሩ አብዛኛውን ጊዜ የሚሳሳቷቸው ስህተቶች አሉ። ከነሱም መካከል ይሄ ካፔክስ የምንለው ላይ ኦቨርስፔንድ ማድረግ። ያ ማለት ምንድነው? ምንም አይነት ሪቨኒው ጀነሬት ሳይደረግ ምንም አይነት ክላይንት ሳናገኝ ቢሮ ማሳመር፣ የቢሮ እቃዎችን ሌግዠሪ የሆኑ እቃዎችን መግዛት ምናምን፣ እሱ አሁን ኢኒሻሊ እኛ በኋላ ሌላ ኦፕሬሽን የምንጠቀምበትን ገንዘብ ድሬን ያደርግብናል። ኮመን ሚስቴክ አንዱ እሱ ነው፣ ካፔክስ ላይ በጣም ብዙ ወጪ ማውጣት። ሁለተኛው ደግሞ የኦፔክስን ኤክስፔንስ አንደርማይን ማድረግ። በየወሩ ስለሚመጣ ተጠራቅሞ ስለማናየው ትንሽዬ ወጪ ይመስለናል። አሁን ቅድም ስላችሁ በወር 146,000 ለኦፕሬሽን የምናወጣ ወጪ ነው። ለኢኒሻል ደግሞ 290,000 ነው ለካፔክስ ያወጣ ነው። ግን ይሄ ኦፕሬሽን ኮስቱ ልክ በ6 ወር ስናደርገው አውቶማቲካሊ ብዙ ብር ነው የሆነው። ደመራ አድርገን ስለማናየው አንደርማይን የማድረግ ችግር አለ። እሱም ኮመን ሚስቴክ ነው። ሌላው ደግሞ ክሊያንቶችን ለማግኘት ይሄ 6 ወር ያልኳቸው ወይም እስከ 1 ዓመት የሚቆየውን ጊዜ ላይ ትግስት ማጣት አብዛኛውን ጊዜ የሚፈጠር ኮመን ሚስቴክ ነው። የገበያው ባህሪ እንደሆነ አውቀን እየተሻሻጥን ያለነው የሆነ ሲምፕል ሴልስ ሳይሆን ኮምፕሌክስ የሆነ ሴልስ ስለሆነ ቢቱቢ ሴልስ ላይ ብዙ ጊዜ የሆነ መሸጥ ፈልጋችሁ ኢሚዲየትሊ እንዳወራችሁ ጫማ እንደመሸጥ መጣ ሰውየው ሸጥኩለት ብሬን ተቀበልኩ አይደለም። የመጀመሪያ ኢኒሻል ፌዝ ንግግር ይኖራል። ከዛ በኋላ ትረስት ቢልድ መደረግ አለበት። ከዛ በደንብ ከተዋወቃችሁ በኋላ ነው የመጀመሪያውን ፕሮጀክት የሚሰጣችሁ። ስለዚህ በሱ የበጀት ሳይክል ላይ ዲፔንድ ያደርጋል። አሁን ባለው ኒድ ላይ ዲፔንድ ያደርጋል። ስለዚህ ታግሰን ካልጠበቅን ሜቢ ከ1 ወር በኋላ የሆነ ክላይንት ልናገኝ ብለን እኛ 5ኛ ወራችን ላይ አቋርጠን ልንወጣ እንችላለን። ኮመን ሚስቴኮች መሀል ለማስገባት ፈልጋለሁኝ። ሌላው ደግሞ ቀጥሎ ይህንን ሁሉ አልፈን ኢን አቨሬጅ ምን ያክል ሬቨኒው ልናገኝ እንችላለን የሚለው ጋር ስንመጣ በአቨሬጅ አንድ ክላይንት አውትሶርሲንግ ላይ ከ5,000 እስከ $10,000 ያሰራናል ብለን ነው የምንጠብቀው። ያ ማለት ያወጣነው ቅድም ያለው አለ ወደ $9,000 አካባቢ። አሁን ደግሞ ከ5,000 እስከ 10,000 ካገኘን ኢኒሻሊ የመጀመሪያውን ክላይንት እንዳገኘን ኢኒሻሊ ያወጣነውን ኮስት እንዳለ ወይም ደግሞ አብዛኛውን ፐርሰንት ከቨር ያደርግልናል which is የአውትሶርሲንግ
አውትሶርሲንግ አሪፉ ወይም ጥሩ ፓርት እሱ ነው። ሶ እንግዲህ ኤክስፔክቴሽናችንን ክሊር አድርገን ለኦፔክስ ምን ያክል ያስፈልገኛል፣ ለካፔክስ ምን ያክል ያስፈልገኛል የሚለውን በትክክል በጀት አድርገን ወደ አውትሶርሲንግ የምንገባ ከሆነ አውትሶርሲንግ የምርም አዋጭና ጥሩ የሆነ ቢዝነስ ነው። ቅድም ያልኳችሁን ኮመን ሚስቴኮችን ላለመሳሳት እንሞክር። በጀታችንን ክሊር አድርገን እናውጣ። እንግዲህ የመጀመሪያውን ክላይንት ካገኘን በኋላ ብሬክ ኢቭን ወደ ማድረግ ነው የምንሄደው። ከዛ በኋላ ሰፋ ወዳለ ቢዝነስ ውስጥ መግባት ይቻላል። የዛሬው ቪዲዮ እዚህ ላይ ያበቃል። ጥያቄና አስተያየት ካላችሁ ኮሜንት ሴክሽኑ ላይ ድሮፕ ማድረግ እንዳትረሱ። ይህንንም ቪዲዮ ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።